ለካ እንደዚህ ቀላል ነው አሰራሩ መቼ አውቄ። ጋይስ ዛሬ የምሰራው ምግብ በህይወቴ በልቼው ማላቅ ምግብ ነው፣ ግን ሰው ሲበላው እዚህ ሶሻል ሚዲያ ላይ ነው ያየሁትኝ። እሱ ደግሞ ምንድነው? ጥህሎ ነው። ጥህሎ በኤርትራና በትግራይ አካባቢ የባህል ምግብ ነው። አሰራሩ ደግሞ ይሄንን ይመስላል። ለማታውቁ ነው እንጂ አብዛኛው ሰው ያውቀዋል ብዬ ገምታለሁ። ግን እንደኔ ከባድ የሚመስላችሁ የነበረ ካላችሁ አሰራሩ ይሄንን ይመስላል። በመጀመሪያ ሽንኩርት፣ ዘይት አርጌ ካቁላላሁት በኋላ በርበሬና ማቁላያ ጨምራለሁ። እሱንም በደንብ አርጌ አቁላላዋለሁ ማለት ነው። ይሄ አሁን ወጡን እየሰራው ነው ማባያውን። ከዛ ጅንጅብልና ነጭ ሽንኩርት የተፈጨ ጨምራለሁ። ከዛ ውሃ ትንሽ ከልስና ትንሽ አበስለዋለሁ ማለት ነው። ኮረሪማና ቆንዶ በርበሬ ጨምራለሁ። ከዛ እዚህ ጋር ማጂ ወይ ጨው መጨመር ትችላላችሁ። እኔ ግን ማጂ ነው የምወደው፣ ለጤና ጥሩ አይደለም፣ ግን እኔ ማጂ ይመቸኛል። ከዛ ቋንጣ ጨምራለሁ በመጨረሻ። ቋንጣ ከሌላችሁ ስጋ ከትፋችሁ እንደ ጥብስ ትጠብሱትና ከዛ ወጡ ላይ መጨመር ትችላላችሁ። ከዛ በመጨረሻ መከለሻና ቂቤ ጨምሬ ወጡን ሰርቼ ጨርሳለሁ ማለት ነው። እዚህ ጋር ይሄ ነው ጥህሎ። ቀዝቃዛ ውሃና 2 ኩባያ በሶ አረጋለሁ። እኔ በሶ አይመስለኝም ነበር፣ በቃ ምን አይነት ሊጥ ነው የሚጠቀሙት ምናምን ል ነበር፣ ግን ዩቲዩብ ላይ አይቼ ነው አሰራሩና አሁን እዚህ ጋር ማሳያችሁ ያለሁት እኔም ከሰው አይቼ ነው። እና አሰራሩን ምናምን ከተሳሳትኩ ወይ ምናምን በዚህ አጋጣሚ ለምትችሉ ካላችሁ ካበላሽሁት አሰራሩን ይቅርታ ጠይቃለሁ። ከዛ እንደዚህ አርጌ ቅርጽ አስይዘዋለሁ ማለት ነው። እንደ ገንፎ ነገር ነው የሚመስለውና በውሃ እጃችሁን ውሃ እያስነካችሁ እንደዚህ ልሙጥ ታረጉታላችሁ ማለት ነው። በጣም ኤክሳይትድ ሆኛለሁ፣ እስከምቀምሰው ቸኩያለሁ። በቃ ምን ሊሆን እያልኩ እና ሰው ሲበላ ደስ ይለኛል፣ ግን እንዴት አድርጎ እንደሚሰሩት አላቅም ነበርና ከዛ እዚህ ጋር ወጡን እንዳይበዛብን ብዬ ቀንሼ ቾፕስቲክ ሬዲ አረኩኝ። ከዛ መሀሉ ጋር እዚህ ጋር እርጎ ነው የጨመርኩት። አይ ቲንክ እርጎ ነው የሚጨመረው፣ ግን የሆነ ሌላ ነገርም ሊጨመር ይችላል፣ ምን አላቅም። ከዛ እዚህ ጋር እንደምታዩኝ እጄን ውሃ ያስነካው እንደዚህ ክብ ክብ ቅርጽ አስይዘዋለሁ ማለት ነው። ይሁት እንዴት እንደሚያምር እነሱ ብዙዎቹ ሲያረጉት ያየሁት በቃ እንደዚህ ምንጭቅ አድርገው ጣል ነው የሚያረጉት። እኔ ግን ያው በደንብ አሳምሬ ክብ ክብ ቅርጽ አስይዤዋለሁ ቆንጆ እንዲሆንልኝ። ከዛ እዛ ጋር ማወራረጃ ደግሞ ይሄ አሲር ታንግ አረኩኝ። በመጨረሻ ጥህሎ ይሄንን ይመስላል ማለት ነው። ጋይስ እንዴት ነው ቻልኩበት? ወይኔ ሲጣፍጥ ደግሞ እንደዚህ እንደሚጥም አላቅም ነበርና በጣም የወደድኩት። ባሌም በጣም ነው የወደደው። እሱም ሰው ሲበላ ይቻካለሁ፣ ግን ቀምሼው አላቅም ነበር ያለኝና በጣም ወደነዋል። የማታውቁ ካላችሁ እንደኔ ለመጀመሪያ ጊዜ ሰርታችሁ ሞክሩ፣ ትወዱታላችሁ። እኔ ደግሞ ወዳችኋለሁ። ባይ